አሉ አንዳንድ አመራሮቻውን ብቅ ብቅ ያሉ ብልጽግና ውስጥ ልባቸው ይሞላ እጋፈጠዋለሁ የሚሉ እነዚህ አይቆሙም፣ በርግደው ይሄዳሉ። አብያ በርቶ ጨቅላ እቶ ኪሎ ነው ማታ አማካሪ ተቀጥሮለት ነው እንጂ ምንም ያውቀው ነገር ስለ ከብት ሲያወራ ነው። ጉንዳን ሚዳቋ አሳማ ይላል። ስለ አትክልት ስለ ምግብ ሲያወራ ነው። ብርጭቆም እንዳለ ነው፣ ድስቱም እንዳለ ነው። ባልተሟሸ ጀበና እንቅብ ደፍተን ወጥ የሚሰሩ ከሆነ ጋቻ የሚባል ነገር አለ። ብርጭቆውን አይሰብረውም፣ ድስቱን አይሰብረውም። በእበት የሚሰራ አንከርታለ። እንጀራ ዝም ብሎ አይጋገርም። እሳት ዝም ብሎ አይለቀቅም። በጣም ብዙ ሚስማሮች አሉ። የወደቀ ሶፍት ካለ የሚገዛው ሶፋ፣ የሚገዛው ወንበር ሸሚዝ ሲገባበት ይጨምቀዋል። አልጋ፣ ኩራዝ ፓውዛ እያበሩ አምፖል አስገብታ ቢላዋ ቢቆርጠኝ ሶፍት እያያዙ መቅረብ ብቻ ሆነ። አካፋ፣ ዶማ፣ መጥረጊያን ጨምሮ ሳሙና፣ አልኮል፣ ሳር፣ አንሶላ፣ ላውንደሪ፣ ጎማ፣ ምሰሶ፣ ጣውላ፣ የባልዲ ውሃ ማህረብ ረስታችሁ እንዳትመጡ። ደረቅ ቼክ ወንፊት አለው። የሙቀጫ ልጅ ሙጃ የበቀለበት አቧራ ሸፍኖታል። መስኮት በር የሚዘጋ ይኖራል። ሶፍቱም ቆሻሻውም ወረቀቱም ፌስታል ውስጥ ቢገባ ማለት ነው። ቲክቶክ ላይ እንደዚህ ሴትዮ የምፈራው ነገር የለም። ባይዘው በቃ እንደዚህ ሴትዮ ሌላ አትበሳጭ፣ ፊቷን አትኮሰኩስባችሁ፣ ቁንን ብላ ብቻ ታስገባላችኋለች። በቃ ቁንን ብላ ይሄና ከባድ ነገር ራሱ አይደለም። ቀለል ያለ ሰዓት አርፍጄ ነው 5 ደቂቃ አረፈድኩ። 5 ደቂቃ አረፍጄ መጣሁ። እሺ እንዴት ነሽ? የት ነበርክ? አይ ስራ። መች ሰራህ? ምን ሰራህ እስካሁን? ይኸው ምንም አልሰራህም እኮ እስካሁን። አዎ በእርግጥ እዛ ግን ብሰር ትጨርሳለህ። እሺ ከዛ ሌላ ምን ሰርተህ ታውቃለህ እንዴ? አረ በቃ እሺ ምን ማለት በቃ ታዩን አሰራም ሰራው አትበለኛ አበለኝ። ኢዜማዎች የቀጣይ ዓመት የቲክቶክ ክሬቲቭ አዋርድ ይገባቸዋል እየተባለ ነው። እስኪ እናንተም እዩትና ፍረዱ። እውነት ተደብቃ አጥቆይ ዘላለም በውሸት ተሸፋፍኖ የሚቀር የለም። በአዲስ አበባ ብቻ ስንት ቤት እንገነባለን ብለናል? እስኪ የሰማ 1 ሚሊዮን የታለ 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 ኢዜማዎች ቀጣይ ዓመት ቲክቶክ ክሬቲቪቲ አዋርድ እናንተ ነው ትበሉታላችሁ። ትንሽ ዘገያችሁ እንጂ የዚህኛው ዓመት ካዶናይ እናንተ ነበራችሁ የምትበሉት። አልገባንም። ለቲክቶክ አዋርድ ነው ለምርጫ ነው እየተወዳደራችሁ ያላችሁት። ምክር ቤት ቧልትና አሽሙራ በዛችሁ። ምን ሆናችሁ ነው እንዴ? ሀገር በሜም አይደለም የሚመራው በሐሳብ ነው። ሐሳባችሁን ሽጡ እንዴ። ግን በዚህ አያያዛችሁ ከቀጠላችሁ ቀጣይ ዓመት ቲክቶክ ክሬቲቪቲ አዋርድ ሙሉ ዋንጫ እናንተ ናችሁ የምትወስዱት። ዋደቱ ታሳፍራላችሁ እንዴ። ብርሃኑ ነጋም በተወለዱበት መንደር ተገኝተው የምረጡኝ ቅስቀሳውን እያጧጧፉት ይገኛሉ። ያክብራችሁ። ብርሃኑ 2 ደቂቃ ይናገራል። በገዛ መንደሬ ለ1 ደቂቃ ይናገራል ብሎ የሚነግረኝ እሱ እኮ ነው። አይገርማችሁ? ወይ ማሪ ወይ በ97 እዚህ መጥቼ ልክ ይሄን ነው ያክል ሜቢ ዛሬ በጣም ይበልጣል ይመስለኛል ህዝብ አግኝቼ አነጋግሬ ነበር። በዛን ጊዜ ያንን ህዝብ ካየን በኋላ እጃ በምንም አይነት እንደው 10 ጊዜ ሲሰርቁ ቢውሉ እጃን ሊሰርቁ እንደማይችሉ ተናግሬ ነበር ያኔ። ዛሬ ይሄን ካየው በኋላ ተወዳዳሪን የጠየቅኩት ከኢዜማ ውጪ ሌላ ተወዳዳሪ ያለው እዚህ ከተማ ውስጥ እዚህ ወረዳ ውስጥ ነው ያለው። ሌላ ተወዳዳሪ ካለ የሚሻለው ይሄ የተበላ ዕቁብ ነውና ሌላ ቦታ መሄድ ነው የሚሻለው። ጠቅላይ ሚኒስቴርዬ ግን ሰዎች እኮ ተጓዡ ጠቅላይ ሚኒስቴር እያሉት ነው። አብረውን የሚያድሩበት ጊዜ እየናፈቀን ነዋ። ከደጅ ሆነው እያስተዳደሩን እኮ ነው። ቤት ሲፈርስ ራሱ የማይሰሙት
በበኩሌ ግን ይህች በየሀገሩ እየሄዱ ጸጉሮን እየቆጣጠሩ ዶላር የሚቀፍሏት ነገር ትመቸኛለች። አንዳንድ ሰውና ነገሮችን ግን አንድ ቢሉልን ደስ ይለናል። ከፈለጉ ሁለቱም ይበሏቸው። እስቲ ታዩት ትግሉን ጨርሰናል ብለው ያስጨበጨቡ ሰዎች ላፕቶፖቻቸውን አስረክበው ዱላና ገጀራ ሲታጠቁ አንድ ይበሉልን እንጂ። ሌሎች ደግሞ ቤት አፈርሰው ግሪን ኤሪያ ልንሰራ ነው ይላሉ። የምር ግን የሚያፈርሱት ወደፊት ግሪን ካርድ ለመጠየቅ ነው ወይስ ግሪን ኤሪያ ለመስራት? እነዚህንም አንድ ይበሉልን። እኔማ አምባገነንነትን በአዲስ መልክ የጀመራችሁን የመሰለኝ። ያው ምግብ በአዲስ መልክ ጀምረናል ብለው ምግቡ ሳይታደስ ቤታቸውን በቀለም አድሰው ብር እንደሚጨምሩ ምግብ ቤቶች ማለት ነው እንዴ። አምባገነንነትን በአይነቱ አየናት እኮ። አምባገነን ስል መንግስቱ ኃይለማርያም ተዛሉኝ። ያኔ ነው ጓድ መንግስቱ ከጓደኛቸው ጋር አንድ ሁለት ሲሉ ያመሹና ወጣ ብለው ፊኛቸውን ቦታ ሲያስለቅቁ ጓደኛቸው ተለቅ ያለ ምናምናቸውን ሸፈን አድርገው ይሸናሉ። ጓድ መንግስቱ አፋቸው በሳቅ ተሞልቶ አፍረ እንዳይሆን ከለለ የምትሸነው ሲሏቸው ፈርቼ ነው እንጂ አንተ እኮ አትታመንም፣ ይሄንንም ካየት ይወረስ ልትል ትችላለህ። ሞጣ ቀራኒዮ ፓስተሮቹን እያስጨነቃቸው ይገኛል። አንድ ሰይጣን ካስወጣ ዛሬ ፓስተር ሆናለሁ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በዚህ ሰዓት በሞጣ ላይ ያለው መንፈስ የጨለማ መንፈስ ከላዩ ላይ ይገፈፍ በኢየሱስ ስም። ጨለማ መንፈስ ውጣ በኢየሱስ ስም ጸልያለሁ። በዚህ ሰዓት አልወጣም። ማይ ብራዘር ይወጣል እንጂ ምንም አልሆንኩም አለው እንዳፈጠጥኩ ነኝ። ይሁን ጴንጤ አንሌባ ሁሉ መቀመጫና አዝረምዞ እና ጴንጤ ያለ አይ ሰላም ሞጥዬ ሰላም ነው። ከየት ነው? ከአዲስ አበባ። ያንተ ፎቶ ነው? የኔ ፎቶ ነው። ፊት ትንሽ ሞላ ብላለች። አንገት ቀጭና ችግር አለብህ። ችግር ትንሽ የመታ ይመስላል። ተሜ ፎቶ ሻነሳስራ እግዚአብሔር እኔ እንዲህ አይነው ዘጠኝ ሃይ ስኩል እየተማርኩ ማሞስ መላለም እኔ የሆነ ወንዴ ፕሮፌሰር የሆነ ብዙ ነበር። እነዚያ ረፍት ላይ ነት ዮሮስ ተሳፋ ተቀምጠን ምን ፎግረው ፉገራ ነበር። ማይ ብራዘር የአዲስ አበባ ልጅ ነው። ኑሮ ከበደ አይደል? ለአንድ ሰው አንገቱ ቀጭን ሆኖ ፊቱ እየተነፋ ከሄደ ኢዝ ኢኮኖሚካል ፕሮብለም። $100 ላክል ማይ ብራዘር ተሜ ደስ ይለኛል። ሞቴ አዳ አውቄዋለሁ። አንገት እኮ ሰንደል ነው የምታክለው። ከላይ እንዴት እንደዚህ ሊወፍር ቻለ? ስትረስ ነው ማይ ብራዘር። ሞቴ ችግር ነው በእናትህ። አውቄዋለሁ። ውረጅ። እኔ ሮሮ መስማት አልፈልግም። ተዋጋ ብዬ አመድ ሮሮ ነኝ ሰለቸኝ። ሮሮ አታሰማኝ። ኢትዮጵያ ታኩሰ ግባ ብያለሁ። ነቅቻለሁ። አንገቱ ቀጭነታቸው ፌቱ እዚህ ጋር እየሰፋ እንደ ሰው ከመጣ ችግር አለ። ኳሻኮር የሚባል በሽታ እኮ የምግብ ነው። lack of nutrition is a lack of food my brother። ሞጣ እንዴት ነው? ሰላም ነው? ሰላም ብያለሁ። ቀጥል አለው። በጣም ትመቸኛለህ። እሺ ያለኝን አንድ ጊፍት ልስጥህ፣ ኮፍያ ልስጥህና ከዛም በኋላ የተመቸኝን ላውራ። ምንድነው እኮ ኮፍያ ማለት? ሻርክ አውርድ። ሻርክ አቅም አይችልም። ኮፍያ ሚዲያውን እንትን መሞከር አይችልም። በጣም ደፋር። ኖ ይሄንን ሚዲያ ሚሊዮኖች የሚያዩትን በኮፍያ ልትናገር ሲቻል አንበሳ ነበር። ካልቻልክ ደግሞ ቀበሮ ተዋርዳለህ። ቀበሮ ማልቻ መቼም ደሃ ነው ኢትዮጵያዊ፣ የደሃ ነው። ቀበሮ ማውረድ ስላልቻልክ ሻርክ አውርድ። ሞጣ ያለኝን ብሰጥስ? በቃ የለም። ውረድ። ተው ሐሳቤን ልግለጽ። ተው ውረድ። አትዘቀዝቃለህ። ምን አገባኝ? ምን አባትክ ነው የምትገልጽበት? ቪዲዮ is not free man, no free lunch in America። በአሜሪካ ፍሪ ላንች የለም፣ ትከፍላታለህ። እኔ እውቅና ያመጣሁት ዝም ብሎ እንዳይመስል ተታኩሼ ወንብጄ ያመጣሁት እውቅና ነው። ማይ ብራዘር ሚሊዮን ጠላት አፍርቼ እኮ ነው። የመንግስት ጠላት፣ የህወሓት፣ የሻቢያ፣ የፋኖ ጠላት አፍርቼ። ይሄ እውቅና ዝም ብሎ የመጣ እንዳይመስል። እውቅናዬን ከዚህ በኋላ ወደ ገንዘብ እየመነዘርኩት ነው። ኢንተርቪው ለመደረግ $10,000 ነው። እኔ ጠይቀውኛል ባለፈው። አልሄድም። ቅዘና 5,000 እንክፈላል አልሄድም። ምን ኢንተርቪው አላደረግም። ለምን አለ? አንተ ነው $5,000 ከፍለው እንትን ብቀበል አለ ኢንተርቪው አልደረግም። በእውነት $10,000 ካመጣ ኢንተርቪው ያደርጋል። በእኔ ኢንተርቪው
$100,000 ትክሰ እንደምሰበስበት ስለማቅ ሰላም ሞጣዬ ከየት ነው? ከእንድብር ነው። እንድብር ውስጥ ነው ያለነው። እንድብር ቆጮውን ተሸከም። የእንድብር ሰው ምን አባት ታደርጋለህ? እንድብር ምን ይሰራል? ጭራሽ ከእንድብር መግባት ጀመራችሁ። ረቡኒ ምን አባት ይሰራል? ቆጮ መጀመሪያ ሽጥ። ረቡኒ ሰላም ነው ሞጣ። እንዴት ነህ? አጥር ከየት ነው? ከኢትዮጵያ ቀጥል። ኮይና አለ ሀሳብ አለኝ። እስኪ ሀሳብህን ቀጥል። ሀሳቤ ምንድነው? እኔ ሁሌም አንተን እዚህ ጓደኞችን በጠቅላላ በጣም ይወደዋል የምታመጣው ሀሳብ ሁሌም እኔ በጣም ይመቸኛል። የምሬን ነው የምልህ ሞጣ። ይሄ ነው ሀሳብህ? እከታተላለሁ በጣም እና አንዱ ቄታ ስለ ወቅታዊ ፖለቲካና የህዝብ ችግር አተዋለ እንከታተላለን። ምናምን ወደንም ትከታተል። መቀመጫን የቆሰቆስክ ነው እያቃጠለ ነው። ቁጭ ነው የምትሰማው። ወደ ነው ወይ ለራስህ ነው የምትሰማው? ለምን ብሎክ አድርገኛት ሄደ? ስለቸገረ ነው ዱቅ ብለህ የምትሰማው። የሚበላ የለም የሚጠጣ የለም። ቸንጅ ይመጣል ብለህ አስበህ። የዘንድሮ ምርጫ አዛምድና ዳሽሙላ ቢኖረው እንደፍነዋለን። ኢትዮጵያ ቀንድ በማስበቀል ግንባር ቀደም ሀገር ሆነች። ለዚህም ስኬት ዋነኛው ምክንያት በየመንግስት መስሪያ ቤቱ ህብረተሰቡ ላይ መስኮት በመጠርቀሙ ነው ተብሏል። ድሉን አስመልክቶ በቀጣዩ ወርም የችቦ ቅብብል ስለሚደረግ መስኮቶቹ በድጋሚ ይጠረቀማሉ። ወንድ የሆነ ይገለገላል። በመጨረሻም ዘና ያደረገችኝን የብርሃኑ ጁላን ቪዲዮ ልጋብዛችሁ። በፕሮፓጋንዳ የሀገር ፍቅር ስሜታቸው የኮሰመነውንና የሉዓላዊነታችንን ጠላቶቻችን ተገንዝበዋል። ውድ የቻናሌ ቤተሰቦች ለዛሬ የነበረን ቆይታ ይህን ይመስል ነበር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌሎች ቪዲዮዎች እስከምንመለስ ቸር ሰንብቱ።